እግዚአብሔር በዘላለማዊ አጀንዳ ውስጥ በዘላለማዊ ሐሳብ ውስጥ ያንተ ሴክሹዋሊቲ የኔ ሴክሹዋሊቲ ትልቅ አጀንዳ ነው። ሰውን እንፍጠር ብሎ የሥላሴ ጉባኤ ሲነጋገር በመልካችን እንደ ምሳሌያችን እንፍጠር ብሎ የሥላሴ ጉባኤ ሲነጋገር ሲመካከር እዛ አጀንዳም ውስጥ ያንተ የኔ የሁላችንም ሴክሹዋሊቲ አለ። ክብር ለጌታ ይሁን። በኔ ሴክሹዋሊቲ የሚገለጥ እግዚአብሔር ክብር አለ። ወይኔ በቃ እንዴት በስስት በጉጉት እንደምናገረው ብታውቁልኝ። በቃ ይሄ ዘመን እነዚህን ኃያላን በብርቱ ይፈልጋል። በቃ በብልቶቼ ጌታ እንጂ ሰይጣን አይከብር እና የእግዚአብሔር የዘላለም የፈቃዱ ምክር ያለበት ጉዳይ ነው። እዛ ጋር ግን አያቆምም። የኔ ሴክሹዋሊቲ መፈጠር ብቻ አይደለም፣ ኢቭን እስካሁን ሰስቴይን ያደረገው የቀጠለው ይሄ ፍላጎት አንተ ውስጥ አሁንም ያለው ከኢየሱስ የተነሳ ከሌለ አለ ደህና ነው አንተ ጋር ዝም ብለህ አትየኝ። አለ የለም ስሜቱ አለ የለም አለ። ከሌለ ጤና አይደለህም፣ ሕክምና ያስፈልጋል። አም ሲሪየስ አይደል? ከሌለ ነው ችግሩ። ካለ ጌታ ይመስገን። አሜን። እሱ የቀጠለው በማን ነው? በኢየሱስ ሜንቴን እንዲሆን እና የሚገርመው ቆላስይስ 1:17 ምን ይላል? ሁሉም በእርሱ ተጋጥሟል። everything holds together through him by him ማለትም እና ዳኒ ያፈር ይሄን ዳኒ የምታዩትን ዳኒን የምታዩት ዳኒ አንድ ነገር ነው አይደል የሚመስላችሁ? one whole being ግን ከትሪሊየንስ and trillions of cells የተሰራ ነው። አሁን እዚህ ጋር ታያላችሁ አይደል? እነዚህ ብሎኬቶች ወይም ብሪክስ እና አንዱ ባንዱ ላይ ተነባብረው አይደል ቤት የሆነው ይሄ የምታዩት ሰው የሴሎች ንብርብር ውጤት ነው። አንዱ ሴል በሌላው ላይ የቆዳ ሴል፣ የፀጉር ሴል፣ የአይን ሴል፣ የአጥንት ሴል እያለ ይቀጥላል። የጉበት ሴል ኤቭሪ ያው ስፔሻላይዝ አድርጎ ማለት ነው። እና የዛ ድምር ውጤት ነው። አንድም ነው ብዙም ነው። ክብር ለጌታ ይሁን። አሜን በላ። አዎ ጌታ ይመስገን። አሁን እዚህ ያሉት ሴሎች ግን እዚህ ብሪክስ እንደምታያቸው እርስ በርስ ዝም ብለው አልተቀመጡም አይደል? ማያያዣ ሲሜንት ተደርጎባቸዋል፣ ሲሚንቶ እና ያ አይነት ሲሚንቶ አለ በሴሎቻችን መካከል ግሉ ማለት ነው። እሱን ፕሮቲን ሳይንሱ ላሚኒን ይለዋል። ላሚኒን በኤሌክትሮን ማይክሮስኮፕ ይህን ፕሮቲን ስታዩት የመስቀል ቅርጽ አለው። ስለዚህ አንተ ተያይዘህ ያለኸው ዓለም ሳይፈጠር በፊት በታረደው በግ በሱ ነው ተያይዘህ ያለው። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ተያይዞ የቀጠለው ማለት ነው። መያዝህ ዝም ብሎ የሆነ በቃ ዝም ብሎ የምንኖረው ህይወት አይደለም። የኛ ኤግዚስተንስ ራሱ ቤዝድ የሆነው በኢየሱስ ነው። ክብር ለጌታ ይሁን። እና ከዳኒ ውስጥ ከዚህ ኢኩዌሽን ውስጥ ኢየሱስን ካወጣ ነው ይሄ የምታዩት ሰው ፍርስርስ የለም። እና ሌላው ቀርቶ ሴሎች ውስጥ ምኖች አሉ? አቶምስ አሉ። አቶሚክ ሞለኪውልስ አሉ። ዜን አተምስ ውስጥ ስትገባ ደግሞ ኑክሊየስ አለ። ኑክሊየስ ውስጥ ፖዚትሮን፣ ኒውትሮን፣ አንዳንዴ ተመሳሳይ ቻርጅ ያላቸው ሁሉ ተያይዘው አንድ ላይ ነው ያሉት። እውነት ነው አይደል? ያንን ማን ነው አያይዞ ያስቀመጠ? ኢየሱስ። ክብር ለስሙ ይሁን። ሁሉ በእርሱ ምን ሆኗል? the whole universe ተያይዞ የቀጠለው ከማን ነው? ከኢየሱስ የተነሳ ነው። ታውቃላችሁ አሁን ኒውክሊየር ፊዚክስ ወይም ኒውክሊየር ፊውዥን የሚሉት ነገር አሁን ኒውክሊየር ፓወር ለማግኘት የሚያደርጉት ነገር ምንድነው? ያንን እነዛን ፓርቲክልስ እርስ በርስ አያይዞ ያለውን ፓወር ማውጣት ነው። ፍንዳታውን አላየው? በኒውክሊየር ፊዥን የሚመጣውን ፍንዳታ that's the power of him ኢየሱስ። ክብር ለጌታ ይሁን።
እና እንዲህ ነው የሆነው ባንተ ህይወት በእኛም ህይወት እና ኤቭሪ ዲዛይር እኛ ውስጥ ያለው ጤናማ ፍላጎት ጌታ ያስቀመጠው ነገር ሁሉ እየሰራ ያለው ከማን የተነሳ ነው? ከኢየሱስ የተነሳ። ያለ ኢየሱስ እኛ ሚኒንግ የለን። የመኖራችን ትርጉም የያዛችን ምስጢር ራሱ ማን ነው? ኢየሱስ። አሜን ይሁን፣ ክብር ለጌታ ይሁን። ቴንክ ዩ። እና ሁሉ በእርሱ ተጋጥሟል። ከዚያስ ስለዚህ ምን ይሁን? አንተ ውስጥ ያለውን የወሲብ ፍላጎት በትዳርና በትዳር ውስጥ ብቻ እንድትጠቀመው የሰራዊት ጌታ እግዚአብሔር ደንግጓል። እና ሴክስ ከጋብቻ በፊት ከጋብቻ ውጪ እንዲሞከር የሰራዊት ጌታ እግዚአብሔር ፈቃድ አይደለም። ይህንን ለእናንተ ለመናገር እድል ስላገኘው ክብር ይሰማኛል። ክብር ይሰማል። ምክንያቱም ይኸውላችሁ ሴክስ አታድርጉ ስትባሉ ብዙ ወጣት በዚህ ዘመን በቃ ጭቆና ይመስለዋል፣ ግዴታ አይደል? እንዴ ብዬ ልፈንዳ እንዴ? አትፈነዳም። ይህንን ስሜት ኮንትሮል ማድረግ የሚያስችል ጸጋ ተሰጥቷል። የመንፈስ ፍሬ አንዱ ራስን መግዛት እና መንፈስ ቅዱስ አንቺ ውስጥ ያለው ኢንተርቴን ሊያረግሽ አይደለም፣ የኢየሱስን ህይወት እንድትኖሪ አቅም ሊሆንሽ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ ምንም አትሆንም፣ አይዞ። ኢየሱስም ምንም አልሆነም። 33 ዓመት በምድር ላይ ሲኖር ሴክስ ፊሊንግ ነበረው፣ ግን ሴክስ አላደረገም። ደህና ኖሮ የጨረሰ ጌታ ነው። አሜን አሜን። እና ሰበብ እንዳትፈልጉ ጳውሎስም ራሱ ጌታን ካገኘ በኋላ ከዛ በፊት ያለውን ህይወቱን አናውቅም፣ ግን በጌታ ከሆነ በኋላ ግን አንድም ቀን ከሴት ጋር ግንኙነት አድርጎ አያውቅም። ራሱን በቅድስና ጠብቆ የኖረ ሰው ነው። ስለዚህ ይቻላል። ሴክስ ኦክሲጅን አይደለም። እስቲ የገባው አንድ ሰው አሜን ይበላ። ሴክስ ኦክሲጅን አይደለም። ያለ ሴክስ መኖር ይቻላል፣ ይቻላል። እና እግዚአብሔር ይውላችሁ እኛ ናቹራሊ ማኑዋል ማንበብ አንወድም። ናቹራሊ ስላችሁ በቃ እንደ ባህል ልምድ ሆኖብን የሆነ ዕቃ ስንገዛ እየሞከርን ነው፣ አንዳንዴም እየተቃጠለ ነው የምንማረው አይደለም። እንደዛ ሆኖብን እንጂ ማኑዋሉን ስታነቡ እነሆ ማኑዋሉ እዚህ ላይ ሴሰኝነት አይፈቀድም ይላል። ሴሰኝነት ማለት ከጋብቻ በፊት የሚደረግ ሴክስ ማለት። ሴሰኞች የእግዚአብሔርን መንግስት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ቅድም ያነበብክልን ምዕራፍ 6 ቁጥር 15 አይደል? ሲጀምር አትሳቱ፣ አትሞኙ፣ አትታለሉ፣ ዶንት ቢ ዲሲቭ። አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? አትሳቱ ይላል። አትሳቱ ይልና አንደኛ ደረጃ የሚያስቀምጣቸው 10 አይነት ሰዎችን ይጠቅሳል። አንደኛ ቆሮንቶስ 6:9 ላይ ሴሰኞች ብሎ ነው የሚጀምረው። እና ብዙ ቦታ ስናስተምር ሴሰኛ ምን ማለት ነው ብዬ ጠይቄያለሁ። አንፎርቹኔትሊ ትውልዱ ትርጉሙን አያውቀው። ሴሰኞች ይልና ጣዖት አምላኪዎች፣ ከዛ አመንዝሮች ነው የሚለው። ሴሰኝነትና አመንዝራነት የተለያየ ነው። ይሲ አንድ አይደለም። ኢንተርቼንጀብሊ የምንጠቀምበት ነገር አይደለም። ሴሰኛ ማለት እንደ ዳኒ ያላገባ ይሰማል። እንደሱ አይነት ሰው ሴክሹዋል የሆነ ኤኒቲንግ ሴክሹዋል ኮንታክት መተኛት ብቻ አይደለም፣ እሱንም ይጨምራል። ማየትንም ወደ ሴት ያየ የተመኛትም ስለሚ ኤኒቲንግ እሱን ያደረገ ሴሰኛ ነው። he's a fornicator fornication። እና ሴሰኞች ደግሞ የእግዚአብሔርን መንግስት አይወርሱ። በቃ እግዚአብሔር ክፉ አምላክ ሳይሆን የፍቅር አምላክ ስለሆነ ነው። የሚጠቅመንን ስለሚያውቅ ስለሚወደን ሴክስ በጣም ግራቲፋይንግ፣ በቃ ጥሩ ደስታ የምታገኘው እውነተኛውን ደስታና እርካታ እግዚአብሔር የደበቀው ትዳሩ ስለሆነ በቃ ከዛ በፊት ሁሉ የምትሞክረው ነገር ሁሉ እንደ ፋስት ፉድ በሩጫ ትበላዋለህ። እውነተኛ እርካታ አያመጣም። ክብር ለጌታ ይሁን።
ስለዚህ በትዳር ውስጥና በትዳር ውስጥ ብቻ የተፈቀደ ነገር ነው። ከአዲስ ኪዳን ጥቅስ ጠቀስኩላችሁ። ሴሰኞች የእግዚአብሔርን መንግስት አይወርሱም። ዕብራውያን 13:4ም ጨምራችሁ ጻፉት። ዕብራውያን 13:4 መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይልና እግዚአብሔር ግን ሴሰኞችንና አመንዝሮችን ይፈርድባቸዋል። ብዙ ጊዜ ግማሹ ጥቅስ ነው ተገንጥሎ የሚጠቀሰው። ንጹህ ይሁን ተብሎ እዛ ጋር ይቆማል። ሙሉ ጥቅስ አይደለም፣ ሙሉ ወንጌል አይደለም። ሙሉ ወንጌል እግዚአብሔር ግን ሴሰኞችንና አመንዝሮችን ይፈርድባቸዋል። ሴሰኝነትና አመንዝራነት የተለያየ ነው። ማመንዘር ለኛ ላገባ ነው፣ ላይሰንሱ ላለን ማለት ነው። ከሚስቴ ከሳቢ ውጪ ማንንም እንዳይ ጌታ አልፈቀደም። አሁን የተቸገርነው ይሄም እያለው የሚያይ ማዕት አለ። አንዳንዱ ፈቶ እያገባ ነው፣ አንዳንዱ እየሰለሰ ነው። መድገም ብቻ ሳይሆን እየሰለሰ እነ ዳኒ ገና አንድ ሳይደርሳቸው እውነት ነው አይደል? ፌር አይደል? ፌር አይደል? አዎ። እና እሱ ነው አመንዝራነት። ፈቶ ማግባት መፍታት አሁን ፋሽን ሆኗል። እግዚአብሔር ባረከው ሁሉ ይባልልኛል። እግዚአብሔር አልባረከው አመንዝራ ነው። ሴቷንም አመንዝራ ያደርጋል። እና ይሄ የጌታችን ህይወት አይደለም። ቤተ ክርስቲያን ውስጥ በፍጹም ፕሮሞት ሊደረግ አይገባም። አንፎርቹኔትሊ አሁን ወጣቶች ሲያገቡ ነገ እንደሚፈቱ እያሰቡ ሁሉ ነው የሚያው። ፈተው ማግባት ኦፕሽኑ እንዳላቸው ኖ የለህም። እግዚአብሔር መፋታትን ይጠላል። በቃ እና የምር በሴክስ መርካት ካለብህ ታገባለህ፣ ታገቢያለሽ። ምክንያቱም እውነተኛውን እርካታ ጌታ እዛ ውስጥ ነው የደበቀው። ከዛ ውጪ የለም። ደስታ የለም አላልኩም፣ ግን ሞመንተሪ ነው፣ ጊዜያዊ ነው። በኋላ ዲፕሬስድ ትሆናለህ። ከዛ ዲፕሬሽን ለመውጣት ደግሞ ማስተርቤት ታደርጋለህ። ማስተርቤሽን እንደገና ሀይት ሆነና ደግሞ እንደገና በቃ ይሄ ሳይክል ውስጥ ነው ሰይጣን የሚጨምረን። ከዚህ በኋላ አንሞኝም። የሰይጣንን ሐሳብ አንስተውም፣ ነቄነን። አሜን፣ ክብር ለኢየሱስ ይሁን። እና የሚገርመው በጋብቻ ውስጥ ብቻ እንደተፈቀደ መጽሐፍ ቅዱስ የሚነግረን ብሉይ ኪዳን ውስጥ ጀምሮ ነው። አይገርምም? ብሉይ ኪዳን ውስጥ ጀምሮ። መቼም እናንተ ጋር ብሉይ ኪዳን አይሰራም አትሉም አይደል? የእግዚአብሔር ቃል ነው አይደለም? ኦል ስክሪፕቸር ሲል ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ኦል ስክሪፕቸር ጌታ ኢየሱስ እኮ ሲያስተምር እነ ጳውሎስ እኮ ሲሰብኩ ብሉይ ኪዳንን ነው ስክሪፕቸር እያሉ ያስተምራል። ስለዚህ ብሉይ ኪዳን ዛሬም ኦቶሪቴቲቭ፣ ክብር ለጌታ ይሁን። ያው ሴሬሞኒያል የሆነው ነገር ቀርቷል እንጂ ሕጉ አሁንም ይሰራል። ክብር ለጌታ ይሁን። እና ተመልከቱ፣ ከጉድጓድ ውሃ ከምንጭህም የሚፈልቀውን ውሃ ጠጣ ይላል። የትኛው ምንጭ ነው? ዝም ብለህ ስታነበው ገንጥለህ ካየኸው ስለ ውሃ ጉድጓድ የሚያወራ ሁሉ ይመስላል። እና መንፈስ ቅዱስ ግን የውሃ ጉድጓድ አይደለም ችግሩ። ምንጮች ወደ ሜዳ፣ ወንዞች ወደ አደባባይ ይፈሳሉን፣ ደግሞ ከአንተ የሚመነጭ አለ ደግሞ ይላል። እና ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶች አይሁኑ። አያችሁ፣ ባዕዳን አሉ። እኛ ውስጥ ያለውን ይሄንን ዲዛይር እግዚአብሔር ያስቀመጠውን የወሲብ ፍላጎት ሼር የሚያደርጉ የሚሰርቁ አሉ ማለት ነው። እንደ ቫይረስ እኛ ላይ ተጣብቀው። እነማን ናቸው ብትሉኝ አጋንንት ማለት ነው። ሊትራሊ ያየሁትን ነው የምመሰክረው በአገልግሎት። እና የብዙ ወጣቶችን እግዚአብሔር በውስጣቸው ያስቀመጠውን ወሲባዊ ጤናማ የወሲብ ፍላጎት ድሬን የሚያደርጉ ልክ ባትሪ ድሬን እንደሚደረግ መናፍስ። እንዴት ስትሉኝ፣ ለምሳሌ ማስተርቤት ታደርግ፣ ማስተርቤሽን በቃ ለብቻ ራስን በራስ የምታረካበት ተግባር ይመስልሃል? ኖ፣ ከአጋንንት ጋር የሚደረግ ሴክስ ነው። ለብቻ የሚባል ሴክስ የለም። ሴክስ ሁሉ ከፐርሰን ጋር ነው የሚደረገው። ኢዘር ከሚታይ ፐርሰን ኦር ኢንቪዚብል ከሆነ ከሌላ ፐርሰን ጋር። እንዳውም ማስተርቤሽን ከአጋንንት ጋር ጋብቻ ሁሉ የሚፈጸምበት ሂደትም። ይህን ማወቅ አለባችሁ። አሁን ብዙ ወጣት አላገባሁም ይላል፣ ግን
እግዚአብሔር በመንፈሳዊ እይታ ሲያየው ብዙ ሰው አግብቷል። አንድ አይደለም 10 ያገባ ሁሉ አለ። ሲሪየስ ችግር ውስጥ ነው ያለ ነው እንደ ቤተ ክርስቲያን። እና እባካችሁ ለእንግዶች አይሁኑ ይልና ምንጭ ብሩክ ይሁን ብሎ የበለጠ ነገሩን ሲያሰፋው ቀጥዬ ላንብበው። ዳኒ ላንብበው። አዎ ከጉብዝና ሚስት ጋር ደስ ይበልህ። በሌላ አነጋገር ከጉብዝናሽ ባል ጋር ደስ ይበልሽ ማለትም ነው። እና እንደተወደደች ኋላ እንደተዋበች ሚዳቋ አንብቡታ ጡቷ ሁልጊዜ ታርካ በፍርቁራም ሁልጊዜ ጥገብ። ስንት ጊዜ? ሁልጊዜ። ከዚህ በላይ መንፈስ ቅዱስ ግልጽ ሊሆን አይችልም አይደል? በቃ የተፈቀደው ከሚስት ጋር። አንቺም ደግሞ ገላሽ እግዚአብሔር የሰጠሽ የወሲብ ገላ ጡትሽ ለማን ብቻ? ለባልሽ ብቻ። እስከዛ ሪዘርቭድ ነው። አይ ላቭ ዩ እያለ ለሚመጣ ሁሉ አይገለጥም። ሲነውር ነው በል